ግራፊክ ዲዛይነሮች ለካምፓኒ ለቢዝነሶች የሚሆን ሎጎ የሚሰሩ ናቸው። ለማስታወቂያ የሚሆን ምስል የሚሰሩ ናቸው። ለቢዝነስ የሚሆን ባነር፣ የሶሻል ሚዲያ ፖስት፣ የዩቲዩብ ተምብኔል እና ሌሎችንም አይነት ኢሜጆችን በአማረ መልኩ መስራት የሚችሉ ናቸው። ለአብነት ያክል የአፕልን ሎጎ መጠቀም እንችላለን። ሮብ ጃኖፍ በተባለ ግራፊክ ዲዛይነር በ1977 ዓ.ም ላይ የተሰራ በጣም ታዋቂ ሎጎ ነው። ሰዎች ሎጎውን ባዩት ጊዜ የካምፓኒውን ምንነት ወይም ብራንድ አይዴንቲቲ በቀላሉ መለየትና ማስታወስ እንዲችሉ ያደርጋል። ስለዚህ ግራፊክ ዲዛይነሮች የቢዝነስ ብራንዶች በሰው ዘንድ እውቅና እንዲኖራቸውና ትረስትድ እንዲሆኑ የማድረግ አቅም አላቸው። ለግራፊክ ዲዛይን ስራ ምን ሶፍትዌሮች መጠቀም ይቻላል? ፎቶሾፕ ወይም ፎቶፒያ ፎቶ ኤዲት ለማድረግ መጠቀም ትችላላችሁ። ኢለስትሬተር ሎጎ ለመስራት መጠቀም ትችላላችሁ። ካንቫ ለጀማሪዎች ተስማሚ የሆነ የትኛውንም አይነት ዲዛይን መስራት የምትችሉበት አይነት ሶፍትዌር ነው። ስለዚህ እነዚህንና ሌሎች የዲዛይኒንግ ቱሎችን በመጠቀም ግራፊክ ዲዛይን ስራ መስራት ትችላላችሁ። የግራፊክ ዲዛይን ስራን ለመማር ምን ያህል ጊዜ ይወስዳል? በሳምንት 4 ቀን በቀን ደግሞ 3 ሰዓት ያክል ሰጥተህ ብትማር በ2 ዓመት ውስጥ ፕሮፌሽናል ግራፊክ ዲዛይነር መሆን ትችላለህ። ፕሮፌሽናል ለመሆን ደግሞ ሶፍትዌሮችን ከማወቅ ባለፈ ስለ ከለር ሳይኮሎጂ፣ ስለ ፎንት ስታይሎች አጠቃቀም፣ ታይፖግራፊ፣ ስለ ሌያውቶች ማወቅና መረዳት ያስፈልጋል። እና የግራፊክ ዲዛይን ስራን ለመማር ረዥም ጊዜ አይደለም የሚፈጀው፣ አጭርም አይደለም። ስለዚህ ታይም ቱ ለርን ከሚዲየም እንመድበዋለን። የግራፊክ ዲዛይን ስራን ለመጀመር የምታወጣው ወጪ ምን ያህል ነው? የግራፊክ ዲዛይን ስራን ለመጀመር የሚያስፈልገህ ላፕቶፕ ወይም ታብሌት እና ኢንተርኔት ብቻ ነው። ስለዚህ ስታርታፕ ኮስት ሎ ነው። የግራፊክ ዲዛይን ስራ የሚያስገኘው የገቢ መጠን ምን ያህል ነው? ኤክስፐርት ግራፊክ ዲዛይነሮች የሚያገኙት ወርልድ ዋይድ አቨሬጅ የገቢ መጠን $120,000 እና ከዛ በላይ መሆኑን ጥናቶች ያሳያሉ። ግራፊክ ዲዛይነሮች በአንድ ስራ ከፍ ያለ ገንዘብ ሊከፈላቸው ይችላል። ለምሳሌ ያክል የለንደን 2012 ኦሎምፒክ ሎጎ ሰርተው ወልፎሊንስ የሚባል ካምፓኒ $625,000 ተከፍሏቸው ነበር። ይሄ ደግሞ በኢትዮጵያ ብር ሲሰላ ወደ 100 ሚሊዮን ብር ያክል ነው ለአንድ ሎጎ ብቻ። ስለዚህ ፕሮፌሽናል እና እውቅ የሆኑ ግራፊክ ዲዛይነሮች ከፍ ያለ ገንዘብ ሜክ ማድረግ ይችላሉ። የግራፊክ ዲዛይን ስራ ኤርኒንግ ፖቴንሻል ሃይ ነው። የግራፊክ ዲዛይን ስራ ስኬሌብል ነው ወይ ወይም መስፋት የሚችል አይነት ስራ ነው ወይ? ለዚህ ስራ ፔንታግራምን እንደ ምሳሌነት መጠቀም እንችላለን። በጥቂቱ ጀምረው ዛሬ ላይ በጣም ታዋቂና ለትልልቅ ብራንዶች ዲዛይን የሚያደርጉ ናቸው። ስራቸውንም ሰፋ አድርገው የሚሰሩ የግራፊክ ዲዛይን ኤጀንሲዎች ናቸው። ለአብነት ያክል የማስተር ካርድ ሎጎ፣ የሲቲ ባንክ ሎጎ፣ የዋርነር ብሮስ፣ የዊንዶ 2012 ሎጎ ሪዲዛይንድ የሆነው በፔንታግራም ነው። ስለዚህ ልክ እንደዚህኛው የዲዛይን ኤጀንሲ ስራውን ማስፋት ትችላለህ። የግራፊክ ዲዛይን ስራን ስኬሌቢሊቲ ከሃይ እንመድበዋለን። በግራፊክ ዲዛይን ስራ ላይ ያሉት ሪስኮች ምንድን ናቸው? የዚህ ስራ ትልቁ ሪስክ ኤአይ ሞዴሎች በከፍተኛ ፍጥነት ማደጋቸው ነው። እንደ ሊዮናርዶ ኤአይ፣ ኦፕን ኤአይ፣ ጄሚናይ ያሉ ቴክስት ቱ ኢሜጅ መቀየር የሚችሉ ኤአይ ሞዴሎች ግራፊክ ዲዛይነሮችን ስጋት ላይ ይጥላሉ። ግራፊክ ዲዛይነሮች እነ ፎቶሾፕን ብቻ ከማወቅ ባለፈ ኤአይዎችን በስራቸው ላይ እንዴት መጠቀም እንዳለባቸው ማወቅ ያስፈልጋቸዋል። ካልሆነ ግን የኤአይ ሞዴሎች እንደዚህ በከፍተኛ ፍጥነት ማደግ ከሆነ ጊዜ በኋላ ይተካቸውና ስራ ሊያስፈታቸው ይችላል። ስለዚህ በግራፊክ ዲዛይን ስራ ላይ ያለው ሪስክ ከሚዲየም ይመደባል። የግራፊክ ዲዛይን ስራ ኢንጆይመንት ሌቨል ምን ያክል ነው? የዚህ ስራ ዋናው ኤሌመንት ክሬቲቪቲ ነው። አዳዲስ ነገሮችን ዲዛይን ማድረግ መቻል፣ አይነግቡ የሆኑ ኢሜጆችን ክሬት ማድረግ መቻል ነው። ዲዛይን ማድረግ ላይ ክሬቲቭ ከሆንክ ይህን ስራ ኢንጆይ ታደርገዋለህ። ነገር ግን አንዳንዴ ሰዓታትን ፈጅተህ ለፍተህ የሰራውን ዲዛይን ክላይንት ቀለል አድርጎ አልወደድኩትም ሊል ይችላል። ፕሮፌሽናል ዲዛይነር እንኳን ሆነ የከለር አጠቃቀም፣ ታይፖግራፊ፣ ኤቭሪቲንግ ፕሮፌሽናል በሆነ መንገድ እንኳን ሰርተኸው አንዳንድ ሰዎች ነገሮችን የሚረዱበት ወይም ፐርሲቭ የሚያደርጉበት መንገድ ለየት ስለሚል ላይወዱት ይችላሉ። ከዚህ ስራ ይህን ፓርት አትወደውም፣ የኢንጆይመንት ሌቨሉን ይቀንስብሃል። ስለዚህ ለተሻለ ስኬት ቀድመ ክላይንቶቹ ምን አይነት ዲዛይን እንደሚፈልጉ በደንብ መጠየቅና መረዳት ይጠበቅብሃል።
የግራፊክ ዲዛይን ስራን የኢንጆይመንት ሌቨል ከሚዲየም እንመድበዋለን። ለማጠቃለል ያክል የግራፊክ ዲዛይን ስራ ለመማር የሚወስደው ጊዜ 2 ዓመት ያክል ነው። ስለዚህ ታይም ቱ ለርን ሚዲየም ነው። ስታርታፕ ኮስት ሎው ነው። ኤርኒንግ ፖቴንሻል ሃይ ነው። ስኬሌቢሊቲ ሃይ ነው። ሪስክ ሚዲየም ነው። ኢንጆይመንት ሌቨል ሚዲየም ነው።